የኃይሌ የልጁ ባል መሆን እነዚህን ሁሉ የተለመዱ ኢትዮጵያዊ ባህሎችን ተጠብቆ ማድረግ አለበት እንዴ? ካልሆነማ እንዴት ነው? ኧረ እንዴት ነው ጎበዝ? ኧረ እንደ ፈረንጅ እንዳይገጥም በለኝ። በእናታችሁ ከምን ምን አስቤ መሰለህ ከመጣህበት ነገር አንፃር ምንም ሆነ አሁን የደረስክበት የሀብት ማማ የእውቅና ማማ ላይ ደርሰሃል። ስለዚህ የልጅ ባል ምን አለው በቃ ቪዥን ካለው ህልም ካለው ግድ የለም ይሁን የምትል ነበር የመሰለኝ። አይደለም መጀመሪያ እንግዲህ የልጅ ጉዳይ ነው። ልጅ ካለ እንትን ካለች ካልተዋደዱና ካልተፋቀሩ ሶጋባን ምን አለሽ እኔ በእውነት እንኳን በእኔ በሌላም አይጠይቅም። አንዳንድ ጊዜ ምንድነው መሰለክ ያው በሽምግልና አንተ ተው ያንተ ሽማግሌ ነበርኩ እንዴ? እኔ በነገር ዋሶ ነው ያጋባኝ እሱ ነው። በእናታችሁ በጣም መልሳችንን ነው ቆይ ምንድን እንዴት ሊያስተዳድራ ነው ሲባል እንዴ ያው ሰይፉ ነው ታውቁታላችሁ። የሚያጨበጭቡለት ተመልካች አለ። እማልቁ ደጋፊዎች አሉ። በነገራችን ላይ አሜሪካን ሄጄ ሾው ስሰራ ያው የተመልካቹ ጭብጨባ ላፍ ትራክ ይባላል። እሱ አለውና ምን አሉ መሰለ ሰይፉ ተመልካቹንም ነው ይዞ ሄደው። ያለኝ ሀብቴ እነሱ ናቸው። ሌላው ደግሞ በጣም ገጠመኝ ሚካኤል በላይነህን ቤቱ ነው ቃለ መጠይቅ ያደረኩለት ትዝ ካላችሁ እና በኢንተርቪው ያደረኩት የሚያስቅ ቦታ ላይ ሳቃለው የሚጨበጨበት ቦታ ላይ ደግሞ አለው ድምጽ ማለት ነው። ከዛ በአጋጣሚ የሆነ ለቅሶ ላይ አክስቱ አገኙኛ። እኔ የምልህ ከሚካኤል ጋር ቃለ መጠይቅ ስታደርጉ ያ ሁሉ ሰው ቤት ሲጠራ እንዴት ነው እኔን ማጠሩኝ? ስለዚህ ሰይፉ ምን አለው ሲባል እሱ ነው የሚያጨበጭቡለት። አሳቀም አላሳቀም የሚያጨበጭቡለት ተመልካቾች አሉት ብሎ እሱ ነው። በነገራችን ላይ የሱ ድነት አንድ የታወቁ ጸሐፊ ነፍሳቸውን ማርና ሞቶ አቶ ያሱ ባካ ጥያቄ በላብ አረጉ። ምን አይነት እንትን ገጠመና ጠበቃ ናቸው ግን ጠዋት ላይ ግን ለባብሰህ ልትሄድ ስትል ለሰይፉ ሽምግልና ነው ስትል የሆነ ሰው ምን አለ እንደው ሰይፉ ነገር እንደው እውነት ከምሩ ነው ያለው። ከምሬ ነው ማለት እንደ ያዋረዳል ተፋቱ። ከዛ መተን ምንድነው እኔና ሰራዊት ነን አንተ እኮ ቁም ነገር እናንተን አይታወቅም ስንል ተናደደብን። እናንተ እኮ ሲሪየስ ነገር አታቁም ብሎ ነው ደዛ ቆምንበት ነው ጥላይ